እዚህ ጋር እርሻ ለማረስ በሮቼን እየነዳው እገኛለሁ። እዚህኛው ጋር ደግሞ እርሻችን ላይ ደርሰናል ማለት ነው። እሸቱ ላይ እዚህ ጋር ቀዘባ እንደምታዩት የከብት የሚበላው ቀዘባ ከትክችላቸው ነው። ከዛ ይሄኛው ደግሞ ከብቶቹ እየበሉት ይገኛሉ። እዚህ ጋር አባቴ መጥቶ አባቴ ጋር እርሻ እየጠመድን ነው። ያኛው ጓደኛዬ ነው። ከዛ እንደምታዩት ደግሞ እየተረሱ ነው። አሁን ቦይ እየወጣ ነው። በርበሬ የምንተክልበት ቦይ እየወጣ ነው ማለት ነው። አሁን እንደምታዩት እየመጡ ምናምን ነው እና በሮቹ በጣም ኃይለኛ ናቸው። እዚህ ጋር ደግሞ በርበሬ እየተከልን እንገኛለን። እዚህ ጋር ደግሞ ጨርሰን ምሳ ሰዓት ላይ ነው ማለት ነው። ምሳ ልንበላ ወደ ቤታችን እየሄድን ነው። እዚህ ጋር ደግሞ ምሳችን መጥቷል ማለት ነው። ቤት ገብተን ምሳችን እየበላን እንገኛለን። ሰላም ሰላም እንዴት ናችሁ? ዛሬም ደግሞ ባበደ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ በርበሬ እየተከልን ያው ወንፈል ደቦ አለኝ ማለት ነው። ጓደኞቼ ጋር ነው የምውለው። ጓደኛዬ ጋር ነው፣ አንደኛው ጓደኛዬን ጠርቻለሁ። እዚህ ጋር በሮች እየነዳው ነው። እርሻ ልንጠምድ ነው። መጀመሪያ የበርበሬውን ቦታ ልናዘጋጅ ነው። በርበሬ ስንተክል ያለውን ነገር በሙሉ አሳያችኋለሁኝ። ምሳ ደግሞ ሄደን ስንበላለን ሁሉንም ነገር ስለማሳያችሁ ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ እስከ መጨረሻው ማየት ነው ማለት ነው። እዚህ ጋር በሮች እየነዳው ነበር። ያው ዝናብ ጥሎ መሬቱ ጭቃ ሆኖ ነበርና እዚህ ጋር በቃ አረንጓዴ ነው አገሩ ምናምን ሰፈሩ በጣም ነው ደስ የሚለው። እዛ እየሄድን እንገኛለን አሁን ማለት ነው። ቆይ እስኪ ወደ ላይ ያለውን ፓርት ላሳያችሁ፣ አካባቢው ማለት ነው። እንደምታዩት በጣም ነው የሚያምረው። አያችሁት? በቃ አረንጓዴ ነው የምላችሁ እንዳለ። ከዛ ደግሞ ሄድንና እዚህ ጋር ጎጆችን ላይ ደረሰን። እዚህ በቆሎችን ላይ ደርሰን ማለት ነው። በቆሎ ገጅረን ነው እርሻ ያረስ ነው። ከዛ እዚህ ጋር እንደምታዩት እዛ ጋር የታረሰ ቦታ ላይ ተገጅሮ ነው ብቻዬን ገጅር። እዚህ ጋር ይሄ ደግሞ ቀዘባ ይባላል። ለማታውቁት የበቆሎ አገዳ ነው ማለት ነው። ከብት ልናበላው ነው የከመርነው። ከዛ ይሄንን ይመስላል። ይሄኛው ደግሞ የታረሰው እርሻ ነው። አሁን ደግሞ ቦይ ይወጣል ማለት ነው። እንዳለ ቦይ አውጥተን የምናርሰው አርሰ ነው የምንተክለው ይሆናል ማለት ነው። እና በቆሎ ደግሞ እዚህ ጋር ለተወጣም የጠበቅን ነው የቆየ ከረም ነው። አይታችሁ ከሆነ የበፊት ቪዲዮዬን እና ይሄን ይመስላል። አጠገቤ እንዳለ አረንጓዴ ቦታ ነው። ቡና ምናምን ነበረ። እርሻው እንደምታዩት ይሄንን ይመስላል። እዚህ ጋር ደግሞ ቀዘባ ከተከትኩላቸው ማለት ነው። በቆሎ አገዳውን ከትክቼ ለበሮቼ ላበላ ነው ማለት ነው። ስለሚታረሱ የግድ ጉልበት እንዲያወጡ መብላት አለባቸው። ከትክቻውን ከብቶቼ ላመጣ እየርኩ ነው በሮቹ ማለት ነው። እና አሁን በድጋሚ የምላችሁ ነገር ቪዲዮ ላይክ በማድረግ እስከ መጨረሻው ቆዩላችኋለሁኝ። እዚህ ጋር እየሄድን እንገኛለን። እዛ ታች ናቸው ሰው እርሻ ገብተው ነው ያሉትኝ። ሄደን ከሰው እርሻ ውተን አምተን እናበላቸዋለን ማለት ነው። በዚህ መንገድ ያለች እዚህ ጋር ክፍት መንገድ ያለች በዚች እንገባለን ማለት ነው። በዚች ከገባን በኋላ እዚህ ጋር መንገድ ባልመች ብሎ ነው ዘለልኩት። ከዛ ወተን እንደምታዩት እንግዲህ አረንጓዴ ነው፣ በጣም ነው የሚያምረው። የምሬን ነው። እዚህ ጋር በውስጥ ለውስጥ እንሄዳለን። ከብቶቹ በዚህ በቡና ውስጥ ነው ያሉት እና አመጣቸዋለን ሄደን ማለት ነው። አያችሁት? እዚህ ጋር አንዱን እዚህ ጋር መጥቷል ማለት ነው። ወደ እኔ እየመጣ ነበረ። ለመልሰው ስለ ወደ ታች ሄደብኝ ና እያልኩ የተሳደብኩ ነበረ። ከዛ በታች በኩል እንደምንም ብዬ ቀድሜ መልሰዋለሁ ወደ ሜዳ ወጥቼ ማለት ነው። በጣም እምቢ ብሎኝ ነበረ እና ካሁን እያስቸገረ ነው ሳይታረስ። እዛ እንዲህ እየሮጥኩ ነበርና እያልኩኝ እየሮጥኩ ነበረ። በዚህ እንደምታዩት እዛ ጋር እየወጣ ነው። ዳር ያለ እዛ ጋር ወደ ሳሩ እየወጣ ይገኛል። ሁለቱንም አሁን በታች በኩል ርጬ እጃቸው እመጣለሁ ማለት ነው። መልሳቸዋለሁ ተመለስና ምን እያልኳቸው እምቢ እያሉ ነበረ። በጣም ነው የጠገቡት፣ ንቀውኛል። ያው ካበላው ከብቶች ካበላው ቆይቻለሁኝ። ታናሽ ወንድሜ ነው። አሁን ጦጣ ነው የምጠብቀው እኔ። ጦጣ በቆሎችን ትበላለችና እዛ እንደዚህ አድርጌ መለስኳቸው ማለት ነው። እየመለስኳቸው ነው። አሁን እየተሳደብኩ እናትከ ምናምን እያልኩ እየተሳደብኩ ነበረ። ከዛ እንደዚህ አድርጌ ወስዳቸዋለሁ ማለት ነው። አሁንም ለሶስተኛ ጊዜ የምነግራችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ። ገና 9 ሰብስክራይብ ብቻ ነው ያለኝ። ስለዚህ ሰብስክራይብ አድርጉ። እና እንደምታዩት እየወሰድኳቸው ነው ማለት ነው። እዚህ ጋር ውስጥ ገባን። ወደ ላይ ይሄዱ ይገኛሉ። አሁን እዚህ ጋር በላይ በኩል የሆነች ቀዳዳ ነበረች። በዛች ያችን ለምደው በዛች ገቡ። እኔም ደግሞ በዛ አድርጌ እንደዚህ ሄድኩና እንደምታዩት ወርታች ሄዱብኝ። ቀዘባውን ተተውሳዩት ማለት ነው። ከዛ ይሄኛው በሬ ነበር ሄደው መለስኩት። ተመለስ ምናምን ብዬ ተሳድቤ መለስኩት። ከዛ ስመልሰው እዚህ ጋር ወደ ቀዘባው ሄደ። ይሄኛውን በሬ አስፈራርቶ ወደዛ ገፈው ማለት ነው። ይፈራው ያኛው ገና ትንሽ ስለነበረ አስፈራርቶ ወስዶ እዚህ ጋር እንደምታዩት እየበሉ ይገኛሉ። እዚህ ጋር ቀዘባውን ማለት ነው። የሚገርም ነው አበላላቸው። በጣም ነው ደስ የሚለው። እኔ ከብት ሲበላ በጣም ነው የሚመቸኝ። ከዛ እዚህ ጋር ደግሞ አባቴና የሆነ ጓደኛዬ ጋር እርሻ ለናርስ ያው በሮቹ የታሰሩ ነው እየተጠመዱ ይገኛሉ። አሁን እንደምታዩት እየታሰሩ ነው። እዛ አሁን ቦይ ምናምን እናወጣለን ማለት ነው።
እንደምታዩት ሊያስቸግሩ እያሉ ነበረ። ያው በልተዋል ግን እንዳልጠገቡ ነው። እዚህ ጋር ደግሞ እየታረሰ ነው እርሻችን ማለት ነው። ይሄን ነው የምንተክለው። ያው ጭቃ ሆኖ ስለነበረ ለመትከል አልተመችም፣ ግን እንደምንም አድርገን እንተክላለን። ተክለን ደግሞ ያለውን ነገር አሳያቸዋለሁ ማለት ነው። እንደምታዩት ይህች ናት የምንተክላት በርበሬ። ያው ዛሬ ግማሹን ራሱ ብንተክል በጣም ምርጥ ነገር ነው። ምክንያቱም ያው በርበሬ መትከል በጣም ነው የሚያቆየው። ለዚህ እቺን ግማሹን ራሱ ብንተክላት በጣም ለኛ አሪፍ ነው። እዚህ ጋር አባቴ እያዟዟራቸው ምናምን ነገር ነው። እንደምታዩት መጣ እዚህ ጋር እዛ ካሜራውን እንዳይ ብዬ ደበቅ አድርገዋለሁ። ምክንያቱም ስልክ ይዤ ቢያይ አንተ በዚህ ሰዓት ስራ በርበሬ መትከል ሲገባ ስልክ ትጎረጉራለህ ዛሬ የሚለኛልና ለዛ ብዬ ስልኳን ደበቅ አድርገዋት። እዚህ ጋር ደግሞ ጓደኛ እየተከለ ይገኛል። እንደምታዩት እየተከለ ነው። እዚህ ጋር በርበሬውን እንግዲህ ጀምረነዋል። እዛ ደግሞ ብዙ ስንተክል ያለው ነገር አሳያቸዋለሁ ማለት ነው። እስኪ ልዙረው እና ተከል ምናምን እያለ እየጮህብኝ ነበረ። ያው እኔ ተረጋጋ ምናምን እያልኩት ነበረ። እዛ እንግዲህ ይሄንን ይመስላል ማለት ነው። እዚህ ጋር ደግሞ ተክለን ጨርሰን ፀሐይ ሆነ ምሳ ሰዓት ላይ ነው ማለት ነው። ይሄ ፓርት ምሳ ሰዓት ደረሰና ያው የተከልነው ይሄንን ነው። በጣም የምሬ ነው። በጣም የፈጠነው ቦታው ጭቃ ስለነበር አይመችም ነበር። ነገር ግን ፈጥነን ተክለነዋል ማለት ነው። እንደምታዩት እንግዲህ ብዙ ነው የተከልነው። በጣም ብዙ የምር እንደዚህ እንተክላለን ብለን ሳናስበው ነው የተከልነውና ልጁ በጣም ፈጣን ነው። በጣም ነው የሚችለው። አድናቂ ነኝ ይሄን ቪዲዮ ካየው ለማንኛውም እና እንደዚህ አድርገን ተከልነው ማለት ነው። በርበሬው ምርጥ ነው። እንግዲህ እዛ ቤታችን ሄደን ደግሞ ምሳችን እንብላ እያልኩት ነበር ልጁን። እዛ እሺ ያለ ወደዚህ መምጣት ጀመረ። መጣ ማለት ነው። እዚህ ጋር ከፈለክ ይቀር አልኩትኝ። እዛ መጣና እዚህ ጋር ምሳችን ቀረበልን። እዚህ ጋር ብላ አልኩትኝ። ከዛ መብላት ጀመረ። እሱም እየበላን ነው እዚህ ጋር ማለት ነው። እዛ እንደዚህ አድርገን አረበና አያዙና ምን አጓራ ሲያስጠላ የምሬን ነው። እኔ አይመቸኝም። እኔ ሶስት ላልሽ የሚዘው እንጂ ትንሽ የምጎርሰው ብቻ እኔ የሆነ ማይራባ ተፈጥሯል መሰለኝ። አይመቸኝም ትንሽ መጎርሰው። ስለዛ እዛ እንደዚህ እየበላን ነበር ማለት ነው። ቤተሰቦችም ነበሩ፣ አባቴም እናቴም ነበሩ እዛ አካባቢ እና እንደዚህ እየበላን እንገኛለን። ብላ ምናምን እያልኩት ነበረ። ፋዘር መጣ እዛ ጋር ይታያቸዋል። ያው ያላሳየኋችሁ ካሜራውን ዘግዝቄው ስለነበረ ነው ይቅርታ። እና ላይክ ያደርጋችሁ ሰብስክራይብ አድርጉ። የዛሬው ቪዲዮአችን ይሄንን ይመስል ነበረ ማለት ነው። ታዩት ምን እንደሆነ አግኝቶ አላገም እያወጣ ነበረ። እየሰደብኩት ነበር። አንተ ምንድነው ሙሪ የምትይዘው ምናምን እያልኩት ነበረ። እዛ እዚህ ጋር ደግሞ ማዘሯ መጣ ወጥ እያረገችልኝ ነበረ። ማዘሯ ወጥ እያረገችልን ነው እዚህ ጋር እዛ በቃ ምናምን ያለ ያው እንግዲህ አንድ ሰው ቤት ሲሄድ የሆነ ሲያሽቃብጥ ነበረ። ግን አውቆ እንደሆነ እኔ ይገባኛል። ይሄ ትንሹ ወንድሜ ነው። የዛሬ ቪዲዮ ይመስል ነበር። ይመቻችሁ።